በአማራ ፋኖ ትግል ላይ ግንባር ቀደም ታጋይ ከነበሩት ታጋዮች ውስጥ አንደኛው ካፒቴን ማስረሻ ሰጤ ሰሞኑን ለመንግስት እጁን ሰጠ ወይም ከመንግስት ጋር የሰላም ስምምነት አደረገ ተብሎ በክልሉ ሚዲያዎችና አንዳንድ ብሎገሮች ላይ በስፋት እየተዛወረ ተመልክተናል። ስለሱ እስኪ አንዳንድ ሀሳቦችን እንስጥ። በቅድሚያ ካፒቴን ማስረሻ ሰጤ ከአማራ ፋኖ ወይም አማራ ወደ ትግል ከመግባቱ በፊት የህወሓትን መንግስት በመታገል እስር ቤት የቆየ ከዚያም ከእስር ቤት ከወጣ በኋላ የተለያዩ አደረጃጀቶች ውስጥ እየገባ ሲያገለግል የነበረ ወጣት ልጅ ነው። ባለፉት ጥቂት ዓመታትም እርስ በርሳችን በገባንበት ጦርነት ማለትም በዚህ በህወሓቱ ጦርነት ውስጥ ማስረሻ ሰጤና ሌሎች ጓደኞቹ ቀጥታ በትግሉ ላይ ተሳታፊ ነው የሚል መረጃ ባይኖረንም አማራው ካልተደራጀና ራሱን መከላከል የሚችልበት አቅምና ቁመና ውስጥ ካልሆነ የህልውና አደጋ አለ የሚል አደረጃጀት ተፈጥሮ ከነ ጠበቃ ስረስ ማረና ከሌሎቹ እንዲሁም ከነ ብርጋዴር ጀነራል አሳምነው ጽጌ ጋር በመሆን የአማራ ወጣትን የማሰልጠን በትጥቅ የማዘጋጀት ከፍተኛ የሆኑ ስልጠናዎችን በመስጠት የማደራጀት ስራዎችን በመስራት ሰፊ አበርክቶት አስተዋጽኦ አድርጓል። ይሄ ነው የማይባል በጣም ግዙፍ አስተዋጽኦ ነው ያደረገ። ይሄን ሊናቅ የሚችል አይደለም። ቀጣዩ የአማራ ትውልድ ያመጣ ያምሄደ የመጣው የሚሄደውም ሲገፋው ሲያባረረው ሲያፈናቅለው የማይውልበት የመጣው የሄደው ገፊ አሳዳጅ አፈናቃዩ የማይሆንበት ደረጃ ላይ እንዲደርስ ከፍተኛ አስተዋጽኦ ያደረገ ወጣት ፖለቲከኛ ነው። እንግዲህ የአማራ ፋኖ ትግል ከተጀመረ በኋላ በርግጥ የአካባቢው ላይ ያለው የፋኖ ትግል 2 እና 3 ወይም ከዚያ በላይ መልክ ነበረው ማለት ይቻላል። እርግጥ የሚያውቁ ብዙውን ነገር የሚያውቁት እነሱ ናቸው። ይህንን ተችተን ይህንን አሞግሰን ይህንን ከፍ አድርገን ያኛውን ዝቅ የምናደርግበት መንገድ መፈጠር አልነበረበትም። የአማራ ትግል እንግዲህ ከወጣቱ ከየቤቱ በየአካባቢው እየተደራጀ በየአካባቢው ጫካ እየገባ ወይም መደበቂያ እየፈለገ እየተደራጀ እየሰለጠነ ወደ ትጥቅ ትግል ነው የገባ። በዚህም ሂደት አንደኛው ማስረሻ ሰጤ ምስራቅ ጎጃም አካባቢ ወይም የትውልድ አካባቢ በጎንጃ ሶነሴና በመርጦ ለማርያም አካባቢ መካከል አካባቢ ያሉትን ፋኖዎችን በማደራጀት ወደ ትጥቅ ትግል ገብቷል። እየዋለ እያደረን ዘመነ ካሴ የሚመራው አንደኛው የፋኖ ክንፍ ሌላ ድርጅት እንዲሁም በና አርበኛ እስክንድር እና ሌሎችም የሚመራው በሌላኛው ክንፍ ሆነው የአማራን ትግል ወደፊት ወደ ኋላ መጎተት እና ማራዘም ሁኔታዎች ተፈጥረዋል። ያም ሆነ ግን የአማራን ፋኖ በትጥቅ ትግል በአቅም በስነ ልቦና ዝግጅትና ከፍተኛውን አስተዋጽኦ አድርገዋል። አሁን ላይ ማስረሻ ሰጤ የገጠመውን ነገር ይሄ ነው ብለን ማግኘት የምንችልበት ደረጃ አይደለንም። ነገር ግን ማስረሻ ሰጤ እስከዛሬ ለነበረው አበርክቶቱ መመስገን ይኖርበታል። ከዚህ በኋላ የትጥቅ ትግል ማንኛውም ወጣት ወይም ማንኛውም ሰው እንደሚያደርገው የሀሳብ ለውጥ ማስረሻ ሰጤም ሀሳቡን ለውጦ ከመንግስት ጋር አብሬ እሰራለሁ የሚል አቋም ይዟል። ይሄ እንግዲህ ማስረሻ ሰጤ በተለየ ሁኔታ የሚሰደብ የሚወቀስ የሚነቀፍበት ነገር አይኖርም። እስከዛሬ ላደረግከው ይበቃል። ከዚህ በኋላ ግን ከትግላችን ውጣ፣ ከመስመራችን ውጣልን፣ ከወጣህ ደግሞ በቂ ነው የሚል አቋም ተይዞ እንደ ሰው ሊከበር ይገባዋል። ምክንያቱም እነ ፋኖ አደረጃጀት በተቃራኒው የክልሉ ርዕሰ መስተዳድር እና ሌሎቹ ባለስልጣናት ፖሊስ፣ ሚሊሻ ከዚያም ውጭ መከላከያ ውስጥ ገብተው አማራ ትውልድ አማራ የሆኑ ግን አማራው ወንድማቸውን እህታቸውን አማራ እናት አባቶቻቸውን እየገደሉ እያሰደዱ እያፈናቀሉ ያሉ እንደ አረጋ ከበደን ጨምሮ ሌሎች ባለስልጣኖች በየጉያችን ስር ወጥተው በዚህ ልክ እያፈናቀሉ እየገደሉ እያሳደዱን ማስረሻ ሰጤ ከአንድም 2 ዓመት በላይ ትግል ላይ የቆየን ልጅ ዛሬ ማዋከብ መስደብ ማውቀስ ተገቢም አይደለም። እንግዲህ የመረጠው የትግል አይነት የሚያዋጣው ሆኖ እስከተገኘ ድረስ እሱ ሊሄድበት ይችላል። የሚደግፍ ሰው ሊከተለው ይችላል።
የትጥቅ ትግሉ ብቻ ነው የሚያዋጣን፣ በዚያ መንገድ ነው መሄድ ያለብን የሚሉ ወጣቶችና የማህበረሰብ ክፍሎች ደግሞ በዚያው መንገድ ይሄዳሉ። ዞሮ ዞሮ 100% የአማራ ማህበረሰብ ትጥቅ ትግል ደጋፊ አይደለም፣ 100%ም የትጥቅ ትግል ተቃዋሚ አይደለም። አሁን ኢትዮጵያ የገጠማትን ችግር ብሎም አማራ ያለበትን ከፍተኛው ነው ቀውስ የሚፈታበት መንገድ አንዱ ትጥቅ ትግል ነው። ሌላው ደግሞ ሌሎች አማራጮች ሰላማዊ ትግል እና ሌሎች አማራጮች ያሉ የስራ ማቆም ምናምን የሚባሉ ሌሎች ብዙ ፖለቲከኞች ሊተነትኗቸው የሚችሉ ብዙ አይነት አማራጮች አሉ። በዚህ መስመር ከመንግስት ጋርም እየሰሩ ያሉ በጣም ብዙ አማራዎች ስላሉ ማስረሻ ሰጤን ስም ይዞና እሱን ወቀሳ ስድብና ዛቻ ማድረግ ምንም አስተዋጽኦ ለቤተሰባችን ቁጭ ብለን ልጆቻችን ለምናሳድግ አማራው እየተገደለ ነው፣ እየተፈናቀለ ነው፣ እየተሳደደ ነው እያልን ምናምን ግን አንዲትም አስተዋጽኦ የሌለን ብዙዎቻችን አስተያየት እየሰጠን የትግሉን ወይም የአማራን የህልውና ትግል ወደኋላም ባንጎትተው መልካም ይመስለኛል። ታጋይ መሞትም አለ፣ ሀሳብ መቀየርም አለ፣ በብዙ ነገር መታለልም መሸወድም አለ። ዞሮ ዞሮ ትግሉ መቀጠል ነው ያለበት። አታጋዮች ግን ይወጣሉ ይሄዳሉ። መሪ ይወለዳል ይሞታል፣ ሌላም መሪ ይወለዳል እንዲሁ ይሞታል። ስለዚህ ትግል ላይ ያለን ማህበረሰብ አንዱ ወጣ ሌላው ገባ ብሎ የትግል ሀሳብ የትግል ስትራቴጂን የቀየረው ሁሉ የአማራ ትግል ፈረሰ፣ አከተመ፣ ወደቀ ብሎ መውሰድ ተገቢ እንዳልሆነ ልንነግር እንወዳለን። ይቆየን።